መከረኛዋ እናት። ውሃው ከመጠን በላይ ሞልቶ እየተምዘገዘገ ጥቀርሻ መስሎ ይታያል። በጀርባዋ ተሸክማ የምትወደውን አንዱን ፍሬ ሕፃን ልጇን ነገር ግን ማዶና ወዲህ ማዶ ሆነው የወጠሩትን ገመድ ይዛ ለመሻገር እየጣረች ያለች ጀግና ብርቱ ናት። ይህ የሚኖር ሕይወት እንጂ ድራማ እንዳይመስላችሁ። በገጠሪቷ ኢትዮጵያም እንዲህ አይነት መሰል አደገኛና የሚያስፈራ ተምዘግዛጊ ወራጅ ውሃ ያለባቸው ድልድይ ያልተሰራላቸው ልጇን የተነጠቀች እናት ብዙ ነገሮች አሉ። ታስታውሱ ከሆነ አብርሃም ወልዴ የሚባለው የኢትዮጵያ አይዶልስ ውድድር ላይ አንድ ግጥም ነበረው። እንደውም ይሄም ግጥም ረስቼው ነው እንጂ ዳዊት ጽጌ ዘፍኖታል። እናንተ አስታውሱ። ልጇን በውሃ የተነጠቀች እናት እንግዲህ ለልጇ ስትል ቀጥ ብላ ተሻገረች፣ ሕፃን ያዘለችው እናት። ችኛዋ ግን እንዳያችኋት ሰዎች ባይደርሱላት ኑሮ፣ ወንዶቹ ባይደርሱላት ኑሮ ውሃው ጠርጎ ይወስዳት ነበር። አሁን ሶስተኛዋን እናት እንመልከት። እጅግ በጣም የሚያሳዝን ብዙ በዚህ አይነት ስቃይ ውስጥ ያለፉ ወይም እያለፉ እየኖሩ ያሉ ኢትዮጵያውያን እንዳሉ በጣም ግልጽ ነው። ምክንያቱም የግድ ወይ ለገበያ ይሄዱና ሲመለሱ ወደ ደጋ አካባቢ ላይ ዝናብ ዘንቦ ሊሆን ይችላል። ጎርፉ ከላይ የተምዘገዘገ ይመጣል። እዚህኛው ቦታ ላይ ፀሐይ ነው። ፀሐዩን በመሆን የሚሸወዱ ኢትዮጵያውያን እንዳሉ ብዙ ነገሮች ከዚህ በፊት ተብለዋል። እናም ይሄ የሚኖር ትክክለኛ ህይወት ነው። እጅግ በጣም የሚያሳዝንም። እናንተስ ምን ትላላችሁ? ውድ ቤተሰቦቼ በዚህ ቪዲዮ ላይ ሐሳብ አስተያየታችሁን አካፍሉኝ። የሙዚቃውንም ስም አስታውሱኝ፣ ግጥሙን ስለረሳሁት ነው። አብርሃም ወልዴ ዳዊት ጽጌ የዘፈነው ዘፈን እንዳለ ያ ግጥም እዛ ላይ የተወሰነ እንደሆነ ስለማቅ ነው። ቪዲዮውን ሼር፣ ኮፒ ሊንክ፣ ላይክ፣ ፎሎ ማድረግ እንዳይረሳ።